ተሰሰው እንደ አውሮፓ አቆጣጠር በ1857 በአሜሪካ ኒውዮርክ ከተማ የጨርቃጨርቅ ሴት ሰራተኞች የአነስተኛ ደሞዝ ክፍያንና ለጤና ምቹ ያልሆነ የሥራ ሁኔታዎችን በመቃወም በከተማዋ ዋና ዋና ጎዳናዎች ልዩ ሰላማዊ ሰልፍ በማድረጋቸው ነበር። በኢንዱስትሪ በበለጸጉ ሀገሮች ዘንድ የሰራተኛ ቁጥር ስርዓተ ጾታዊ ስብጥር በከፍተኛ ደረጃ ሚዛን ያልነበረው ከመሆኑ የተነሳ የኢንዱስትሪ ሰራተኞች እንደ አውሮፓ አቆጣጠር በ1910 ታሪካዊ ኮንፈረንስ ቅድመ ሁኔታ ማሟላት ምክንያት ነበረ። በተለይ በጨርቃጨርቅ ስራ ፋብሪካዎችና በማምረቻ ቦታዎች የሚሰሩ ሴት ሰራተኞች ለጤና በማይመቻች የስራ ቦታዎች ሊሰሩ ስለነበር ነው። ከዚህ ባሻገር አነስተኛና የዕለት ኑሮ ህይወታቸውን ለመምራት ባለማስቻላቸው ከፍተኛ ክፍተቶች ነበሩ። በዚህም የተነሳ የሴቶች ሰራተኞችና ተባባሪ ወንድ አጋሮቻቸው በሚያደርጉት አመፅ በኢንዱስትሪው እንቅስቃሴ ላይ በተደጋጋሚ የሆነ ኪሳራ መድረሱ የተነሳ ነው። ይህ ትግላቸው ከሴቶች ዙሪያ በሚደርሰው የኢኮኖሚ ኪሳራ በመነሳት የተነሳ ነው። እህት መሆኗን ያረጋግጡልን ዋተር ኤድ ፕሮጀክት ከልብ በአስተዳደር ምክር ቤቱ ስም ማመስገን ፈልጋለሁና አንድ